ሰላም የማርያም ብርሃን ቤተሰቦቻችን ዛሬ ስለ አከራካሪውና አወዛጋቢው በደቡብ ኢትዮጵያ ቆጎታ በምትባል ወረዳ ህዝቡን በተለያየ ጎራ ስለከፈለው ዶርቦ ሜዳ ስለተፈጠረው አለመግባባት ወይንም ግጭት በዚህ ቪዲዮ የምነግራችሁ ይሆናል። አብሮነታችሁ አይለየን። ወደ ቪዲዮ ከመሄዳችን በፊት ሰሞኑን ላይክ ማድረግ አቁሟችኋል። እናም ላይክ ያገኘን አይደለም። ይሄ ቪዲዮ የደረሳችሁ ውድ ኦርቶዶክሳውያን ላይክ በማድረግ አብሮነታችሁን እንድታሳዩን ስንል በአክብሮት እንጠይቃለን። እናም ነገሩ በኦርቶዶክሳውያንና በፕሮቴስታንት ሃይማኖት መሃል የተፈጠረ የይገባኛል ጥያቄ ነው። ጥያቄውም ኦርቶዶክሳውያን ለጥምቀት ባህር የሚጠቀሙትን ሜዳ ፕሮቴስታንት እምነት ተከታዮች ለእኛም ይገባል፣ ሜዳውን እኛም እንጠቀማለን በማለት ያስነሱት ጥያቄ ሲሆን ይህም ጥያቄ ከኦርቶዶክሳውያን ቅቡልነት የሌለው ጥያቄ ተደርጎ መወሰዱን ተከትሎ የተፈጠረ ትልቅ ግጭት ወይም አለመግባባት ይሆናል። እናም ይህን ከጥንት ጀምሮ ኦርቶዶክሳውያን ለጥምቀት ባርነት የሚጠቀሙትን ሜዳ የፕሮቴስታንት እምነት ተከታዮች እኛም ይህን ሜዳ እንጠቀማለን ሲሉ ሕግ ባለው አግባብ ወይም መርህ መጠየቅ ሲገባቸው የፕሮቴስታንት እምነት ተከታይ ወጣቶችን በማሳተፍ ሆን ብለው ረብሻ በመፍጠር እንዲሁም ኦርቶዶክሳውያንን ጠብቀው የበዓላት ወይም የክብረ በዓላት በትክክል እንዳይከበር በማድረግ በማሰናከል እንዲሁም በመረበሽ ያነሱት ረብሻ ሲሆን ይህም ጥያቄ ሕግ ባለው አግባብ እንዲሁም ፍትህ መወሰን ሲገባው በበዓላት ቀን እንዲሁም ረብሻ በማስነሳት ያስነሱት ጥያቄ ቅቡልነት የሌለው ነው ሲሉ ኦርቶዶክሳውያን በመከራከር ጥያቄው መሰረተ ቢስ ነው ሲሉ ይከራከራሉ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳባችሁን በኮሜንት ላይ ግለጹ። እንዲሁም ይሄ ጉዳይ የት ደረሰ የሚለውን በቀጣይ ቪዲዮ ይዤላችሁ የምቀርብ ይሆናል። ለተጨማሪ መረጃ ይህን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል ጋብዛለሁ።